ላፕቶፖትን ያውቁት ኖሯል? ጌም ከማውረዱ ኤዲት ማድረግ ከመጀመሩ ወይ ደግሞ ለማሳደግ ከማሰቡ በፊት መጀመሪያ ይህንን ቪዲዮ ይመልከቱ። ሰላም ውድ ቤተሰቦች እንዴት ናችሁ? አውቃለሁ ቪዲዮ ከሰራሁ በጣም ቆይቻለሁ፣ ግን ታጠይቃለሁ። አሁን ላፕቶፓችን ስፔኩን እንዴት ማግኘት እንችላለን የሚለው ቪዲዮ ነው የምናየው። ወደ ቪዲዮ መጀመሪያ እዚህ ጋር ትመጡና ሲስተም ኢንፎርሜሽን ስትሉ ሲስተም ኢንፎ የሚለው ይመጣል። ከዛ መጀመሪያ ስሙ ምንድን ነው የሚለውን እናይ። ኤችፒ ፓቪሊዮን፣ ስለዛ ፓቪሊዮን ፋሚሊ ውስጥ ነው ያለው። ከዛ ኮራይ ስንት ነው የሚለውን ስናይ ኮራይ 7 ነው። ስንተኛ ጀነሬሽን የሚለው እዚህ ጋር ኮምፒውተር ላፕቶፓችሁ ላይ ተለጥፎ ከሌለ እዚህ ጋር ማወቅ እንችላለን። እቺ 8 ቁጥር የምታሳየን ጀነሬሽን 8 መሆኑ ነው። 9ም ከሆነ 9 ትላለች እዚህ ጋር 15ም ከሆነ እያለ ብቻ እዚህ ጋር ይነግራል። የመጀመሪያዋ ቁጥር ማለት። ከዛ ቀጥሎ ጊጋሄርዙን ሪፍሬሽ ሬቱን እዚህ ያሳየነው 1.8 እስከ 2.7 ከዛም በላይ ያሉ 2.7 ምናምን በጣም አሪፍ ላፕቶፕ ነው የሚሆነው። ኮራይ ደግሞ አለ፣ ኮር ደግሞ አለ። የኔ 4 ነው። ስለዚህ 8 ኮር 16 ኮር በሆነ ቁጥር ፍጥነቱ በጣም እየጨመረ ይመጣል። ይህንን እንደዚህ ካየን ምንድነው ሲስተም ታይፓችሁ ደግሞ ከተባለ ኤክስ32 እና ኤክስ64 ነው። ኤክስ64 ነው የኔ፣ እናንተ ምን እንደሆነ ቼክ አድርጉት። ከዛ ቀጥሎ ደግሞ ራም ነው። ስንት ራም አለን ሲባል ይኸው ኢንስታል የሚለው 8 ነው። 8 ራም አለን ማለት። ከዚህ በመቀጠል ኮንትሮል ሺፍት እና ስኬፕ ነክታችሁ ይሄ ይመጣላችሁ። ይሄ ምንድነው? ታስክ ማናጀር ውስጥ ፐርፎርማንስ የሚለው ስንገባ እዚህ ጋር ተደርድሮልን እዚህ ጋር ብዙ ነገር ይነግረናል። አሁን ይሄ ሚሞሪ የሚለው 8 ጂቢ ቅድም ነግሬያችኋለሁ። 8 ጂቢ ማለት እንትኑ ማለት ራሙ ማለት ነው። ከዛ ሁለት አይነት ዲስክ አለ፣ ሳታ እና ኤንቪኤም የሚል። ከዛ ከነዚህ ሁለቱ ምንድነው አሁን ይሄ ኤችዲዲ እንደሆነ እዚህ ጋር ይነግረናል፣ እዚች ጋር ነው ጫፏ ላይ ትነግረናለች። ከዛ የኔ ኤስኤስዲ ነው። ኤስኤስዲ ደግሞ ሁለተኛው እዚህ ጋር ይነግራል፣ እዚህ ጋር ይነግረናል። አሁን ይሄ በቅርብ ጊዜ ነው የለወጥኩት እንጂ ይሄ ሙሉ ነበር። አንድ ብቻ ዲስክ 0 ብቻ ነበር። ይሄ ሙሉ ነበር፣ በጣም ነበር የሚጨናነቀው። ግን ልክ ኤስኤስዲ ስጨምርበት ፒስ ሆነ ማለት ነው። ከዚህ በመቀጠል ግራፊክስ ካርዶች አሉ። አንደኛው ግራፊክስ ካርድ ኢንቴል ዩኤችዲ ግራፊክስ የሚለው ነው። ይሄ አብሮ ተገጥሞ የሚመጣው ነው። ኒቪዲያውም አብሮ ተገጥሞ የሚመጣው ነው፣ ግን ተጨማሪ ነው። ገባችሁ አይደል? ስለዛ ኒቪዲያ ስንት ጂቢ ያለን ማለት ነው? 4 እዚህ ጋር አለን፣ 4 እዚህ ጋር አለን። አንድ ላይ ስንት ነው? 8 ጂቢ ማለት ነው። ከዛ ምንድነው ስሙ ካልን ደግሞ የኒቪዲያው ጂፎርስ ኤምኤክስ 150 ነው። አሁን ቀጣይ ጥያቄ የሚሆነው ይሄ ላፕቶፕ ቪዲዮ ኤዲት ማድረግ ይችላል ወይስ አይችልም? እሱን በቀጣይ ቪዲዮ የምሰራላችሁ ይሆናል። የእናንተን ኮምፒውተር ምን እንደሆነ ቼክ እንደዚህ ማድረግ ትችላላችሁ። መልካም ጊዜ። ባባይ